የክቡር ዶክተር አርቲስት ቴዎድሮስ ካሳሁን ወይም በተለምዶ ብዙ ጊዜ ቴዲ አፍሮ የምንለው ውድ እንቁ አርቲስታችን አዲስ አልበምን ለቆልናልና በጣም ምርጥ አልበም ነው እና ከአልበሙ ላይ ደግሞ መሬማ የሚለውን ዘፈን ስሰማው በቃ አልቻልኩም። ምክንያቱም በስደት ውስጥ ያለፉ እህቶች አሉኝ እና በጣም በተደጋጋሚ ሰማሁት እና ወደ ልቤ ምን መጣ? በአንድ ወቅት እህቴ በስደት ወቅት በነበረችበት ወቅት ለራሷ የጻፈችውን ደብዳቤ አጋርታኝ ነበርና እኔ ደግሞ እስቲ ዛሬ ለምን ለእናንተ አላጋራችሁም ብዬ ይዤው መጣሁ እና ደብዳቤው እንደሚከተለው ይላል። ውድ ራሴ፣ ዛሬም እንደ ትላንቱ ማለዳ ተነስተሻል። የሰውን ቤት ስታጸጂ፣ የሰውን ልጅ ስታሳድጊና የሰውን ትዳር ስትፈጽሚ ውለሻል። ምናልባት አንዳንዴ መስታወት ውስጥ ስታይ ማን ነኝ ብለሽ ትጠይቂ ይሆናል። ግን አንድ ነገር ልንገርሽ፣ አንቺ የሰው ቤት ሰራተኛ ብቻ አይደለሽም። አንቺ ትልቅ ራዕይ ያለሽ፣ ነገን በናፍቆት የምትጠባበቂ ውብ ሴት ነሽ። እጆችሽ ዛሬ የሰውን ቤት ቢያጸዱም፣ ነገር ግን የራስሽን ህልም የሚገነቡ ብርቱ እጆች ናቸው። በስደት ሀገር የምታሳልፊው እያንዳንዱ ሰከንድ፣ የምትቆጥቢው እያንዳንዱ ሳንቲም ለወደፊት ህይወትሽ የምትከፍይው ዋጋ ነው። አንቺ ዛሬ የምትለፊው ለነገ ማንነትሽ ነው። ኩሩ ባለቤት፣ እናት እና ራሷን የቻለች ስኬታማ ሴት ለመሆን። ውበትሽ ያለው በልብስሽ ወይም ባለሽበት ቦታ ሳይሆን በውስጥሽ ባለው ጥንካሬ ነው። ዛሬ በሰው ሀገር ብትሆኝም ልብሽ ግን ኢትዮጵያ ውስጥ ካለው ትልቅ ህልምሽ ጋር ነው። አትድከሚ፣ አትዘኝም። ያሰብሽው ቦታ ላይ እስክትደርሺ ድረስ ራስሽን ጠብቂ። አንቺ ማራኪና ውብ ሴት ነሽ። በስራሽ፣ በትዕግስትሽና ለነገ ባለሽ ተስፋ ጀግንነትሽን ትገልጫለሽ። ምንም ያህል በስደት ሀገር በቤት ሰራተኝነት ውስጥ ብገኝም፣ ነገር ግን ለእናት ለአባቴ እና እንዳሳድጋቸው ለተሰደድኩባቸው ልጆቼ ኩራት ነኝ። ዛሬ የሰው ቤት ብሰራም ነገ የራሴ የሆነ ደማቅ ታሪክ አለኝ ይል ነበረ። ከስሩም አጠር ያለች ግጥም አክላበት ነበር። ግጥሙም እንዲህ ይላል። የሰው ቤት አድማቂ፣ የሰው ህልም እረኛ፣ በሰው ሀገር ሆነሽ ላንቺ የለሽ መኝታ። እጆችሽ ቢዘሉ ቢጠቁሩ በሳሙና፣ የልብሽ ብርሃን ይብራ እንደ ፋና። አንቺ ማለት የጥቁር አንበሳ የኩራት ዘር ነሽ። ለቤትሽ መቃናት ባህር የተሻገርሽ፣ ምድጃው ቢፋጅሽ ፀሐዩ ቢያቃጥልሽ፣ ነገን የምትወልጂ ብርቱ እናት አንቺ ነሽ። ህይወትሽን ጠብቂ፣ ማንነትሽን አትጪ። በስደት መጋረጃ ራስሽን አትሸሽጊ። ነገ እጆችሽ ነገ የራስሽን ቤት የራስሽን ጎጆ ይሰራሉ። ያኔ ዛሬ ድካም በሳቅ ይተካሉ። ዛሬ ላንቺ ባይሆንም ነገ ግን ያንቺ ነው። የጀግና የማራኪ ሴት ጥንካሬ መገለጫው ይህ ነው። ይህን ደብዳቤ ባስታወስኩት ቁጥር ሀሳቡ የእሷ ብቻ ሳይሆን በአረብ ሀገራት ላሉ ሴቶች በሙሉ የሚሰማቸው ስሜት ይመስለኛል። እናንተስ ምን ይሰማችኋል?